ተራ የሚመስሉ እንደ ኖርማል አክሴፕት ያደረግናቸው አንዳንዶቹንም እንደ ፍቅር ምልክት ኖርማል ነው ይሄ እኮ በጣም እኮ ስለሚወድሽ እኮ ነው ብለን ይዘናቸው የምንኖራቸው ባህሪዎች አሉ። በጊዜ መሸሽ እየቻልን በጊዜ ማምለጥ እየቻልን እነዛን ባህሪዎች ዝም ብለን ትተን መጨረሻ ላይ ህይወታችንን ዋጋ የሚያስከፍሉን ምልክቶች አሉና ዛሬ አንድም ሴት ሁለትም ሴት የሚጠቅም ከሆነ ምናልባት እንደዚህ አይነት የፍቅር ግንኙነት ውስጥ ያለች ሴት ካለች እንድትነቃ በማሰብ ጥቃት ከመድረሱ በፊት ወይም አካላዊ ጥቃት ከመድረሱ በፊት ማስተዋል ያሉብንን ምልክቶች እንድናወራ ነው ዛሬ የተገናኘ ነው። አብራችሁ 1 2 3 ሰላም እንዴት ናችሁ? እኔ ምህረት ነኝ። ይሄ ደግሞ ተጫዋች ነው። የዓለም የጤና ድርጅት በሰራቸው ጥናቶች መሰረት በዓለም አቀፍ ደረጃ ከ3 ሴት አንድ ሴት ላይ በቅርብ ፍቅረኛዋ ወይም ደግሞ በትዳር አጋሯ ጥቃት እንደሚደርስባት ጥናቶች ያሳያሉ። እነዚህ ጥቃቶች አካላዊ ሊሆን ይችላሉ ወይም ደግሞ ጾታዊ ወይም ሴክሹዋል የምንለው ወይም ወሲባዊ ጥቃት ሊሆን ይችላል። እንደምታውቁት ሀገራችን ላይ ያው ከቅርብ ጊዜ ወዲህ በሚዲያ በጣም መሰማት ጀመረ እንጂ ከልጅነት እስከ እውቀት ድረስ እኔ እንኳን በእኔ እድሜ በጣም ብዙ ሴቶች ላይ ጥቃቶች ሲደርሱ ሰምቻለሁ። ሞር ስፔሲፊክሊ ደግሞ በባሎቻቸው ወይም ደግሞ በፍቅረኛቸው ጥቃቶች ሲደርሱ አይቻለሁም ሰምቻለሁም። እንደ ማህበረሰብ ሽፍንፍን አድርገን ይዘነው የኖርነው ነገር ነው እና በሚያሳዝን መልኩ እነዚህ ሴቶች ህይወታቸው ካለፈ በኋላ ነገሩ ከረፈደ በኋላ ነው የምንሰማው ወይም ማህበረሰቡ የሚነቃው ወይ በቃ ገደላት፣ በቃ እንዲሆነች፣ አሲድ ተደፋባት፣ እንደዚህ ሆነች የሚባለው እና ያ ከመምጣቱ በፊት ግን ዱላው ከመሰንዘሩ በፊት ጩቤ ከመወጋቱ በፊት አሲድ ከመደፋቱ በፊት ግን ትንንሽ የሚመስሉ ተራ የሚመስሉ እንደ ኖርማል አክሴፕት ያደረግናቸው አንዳንዶቹንም እንደ ፍቅር ምልክት ኖርማል ነው ይሄ እኮ በጣም እኮ ስለሚወድሽ እኮ ነው ብለን ይዘናቸው የምንኖራቸው ባህሪዎች አሉ። የመጀመሪያው ነገር ጥቃትን አመላካች ነው ተብሎ የሚታመንበት ነገር ቁጥጥር ነው። አንዳንድ ጊዜ እኛ ሀገር ውስጥ ያየሁትም የሰማሁትም ነገር ስለሆነ ነው የሚቆጣጠር ባል ወይም ደግሞ የሚቆጣጠር የፍቅር አጋር እንደ አፍቃሪ ተደርጎ ይቆጠራል። ስለሚወድሽ እኮ ነው፣ በቃ እሱ እኮ ስለሚቀና ነው፣ የሚቀናው ስለሚወድሽ ነው ሲባል አልሰማችሁ? አንዳንድ ቦታዎች ላይ ኢቨን ዩኒቨርሲቲ ራሱ ያጋጠሙኝ ነገሮች ነበሩ። በቃ ስልክ ካላነሳች በጓደኛዋ በዶርም ሜቷ በእንትኗ በምትኗ የሚደወልባት ልጅ ነበረች እና ሌሎቹ ሴቶች እንዴት ነው ያንን የሚያዩት? ምን ነው የኔም ፍቅረኛ እንደዚህ በሆነ በቃ ስለሚወድሽ እኮ ነው፣ እኔም ጋር የሚደውል ቢሆን ምን አለ፣ እኔንም እንደዚህ ቢፈልገኝ ምን አለ ምናምን የሚባላል እና ካይንድ ኦፍ ሮማንቲሳይዝ አድርገነዋል ኮንትሮልን ወይም ቁጥጥርን። ነገር ግን ኢን ሪያሊቲ ቁጥጥር የጥቃት ታናሽ ወንድም ነው። አንዳንድ የፍቅር አጋሮች ወይም የትዳር አጋሮች ብዙ ነገሮችን ሊቆጣጠሩሽ ይሞክራሉ። አለባበስሽን ሊሆን ይችላል፣ አኳኋንሽን ሊሆን ይችላል፣ አስተሳሰብሽን ሊሆን ይችላል፣ እምነትሽን ሊሆን ይችላል። ከዛም አልፎ ተርፎ ገንዘብ አይደል? በገንዘብ የሚቆጣጠሩ ብዙ ናቸው። ገንዘብ የመስራት መብትሽን እስከ መገደብ ድረስ የሚደርስ ወይም ደግሞ በዛ ሰው ቁጥጥር ውስጥ እንድትሆኝና በዛ ሰው እጅ ውስጥ ሆነሽ ከዛ ሰው ውጪ እንዳትንቀሳቀሽና እንዳትኖሪ በህይወትሽ እንኳን ውሳኔዎችን መወሰን እንዳትቺ አንድ ሰው እጅሽን ይዞ እንደሚመራ ነገር ሊቆጣጠርሽ ይሞክራል። የት ነሽ፣ ቤት ገባሽ፣ የት ወጣሽ፣ ሁሉን ነገር ማወቅ አለብኝ የሚል ሰው ይኖራል። እንዳልኳችሁ ሮማንቲሳይዝ ስለተደረገ ለዚህ ሀሳብ ሬዚስታንስ ይኖራል። እንዴት ታዲያ የኔ መሆን እኮ ፖይንቱ እሱ ነው ማለት አንድ ሰው ለአንድ ሰው ሲሆን እኮ እኔም እሱ ላይ ፓወር አለኝ ያም ሰው እኔ ላይ ፓወር አለው ሊባል ይችላል። ነገር ግን የፓወር ባላንስ መኖሩን እርግጠኛ መሆን አለብን። ያ ሰው እኔን ሲቆጣጠረኝ እኔ እሱ በሚቆጣጠረኝ ልክ እኔ እሱ ላይ ፓወር አለኝ ወይ የሚለው ነገር ጥያቄ ውስጥ መግባት አለበት። እሱ እኔን በሚከታተለኝ ልክ እኔ እሱ የመከታተል መብት አለኝ ውስጥ ወይ እዛ ሪሌሽንሺፕ ውስጥ ተቆጣጥሮኝ የሆነ ስህተት ሲያገኝብኝ ያንን ስህተት ኮሚዩኒኬት የሚያደርግበት መንገድ ጤናማ ነው ወይ የሚለውን ማየት አለብን። ከኔ ውጪ ይሄ መሆን አይችልም፣ እኔ በሰጠሁሽ ገንዘብ፣ እኔ በወሰንኩት ሀሳብ፣ እኔ ባሰመርኩልሽ መስመር ብቻ ነው የምትንቀሳቀሽው አይነት ከሆነ
ራስሽን ቆም ብለሽ ማየት አለብሽ። ምን ውስጥ ነው ያለው? ይሄ ነገር ለኔ ቤኔፊት ነው ወይ? አንዳንድ ጊዜ መቼም ቤተሰቦቻችን ሲያሳድጉን ተቆጣጥረውን ያሳደጉን አይደል? የተቆጣጠሩብን ግን ምክንያቶች ነበሯቸው። እኛን ከአደጋ ለመጠበቅ ሊሆን ይችላል፣ ካልባሌ ቦታዎች ራሳችን እንድናርቅ ሊሆን ይችላል፣ ከሆነ ስፔሲፊክ ነገር እኛን ለመታደግ ሊሆን ይችላል። ይሄኛው ኮንትሮል ግን እኔን ለመታደግ ነው ወይስ ለዛ ሰው ቤኔፊት ነው? ራሱን ለመጥቀም ነው ወይ እኔን ወደ ኋላ እየያዘኝ ያለው የሚለውን ነገር ማስተዋል ይኖርብሻል። ከዚሁ ጋር ተያይዘው ደግሞ ሁለተኛው ነጥብ ምንድነው? አይሶሌሽን ነው። አይሶሌሽን ማለት ምን ማለት ነው? መነጠል ማለት ነው። አንቺን ከሚወዱሽ ከሚያከብሩሽ እውነታውን ሊነግሩሽ ከሚችሉ አይንሽን ሊገልጡልሽ ከሚችሉ ይሄ ነገር እኮ ትክክል አይደለም፣ በዚህ ፐርስፔክቲቭ አይተሽዋል ወይ ከሚሉሽ ሰዎች ቀስ በቀስ አይሶሌት የሚያደርግሽና የሚለይሽ ከሆነ ጤናማ ግንኙነት አይደለም ማለት ነው። ይሄም አገን የኮንትሮል ወይም የቁጥጥር አንዱ ሜካኒዝም ነው። አንዳንድ ሰው አስተውላችሁ ከሆነ ኢቭን ከገዛ እህትሽ ከገዛ እናትሽ ሊያራርቅሽ የሚፈልጋል። ምንድነው ማለት ሚስትነትሽ እኮ ለኔ ነው፣ ፍቅረኛነትሽ እኮ ለኔ ነው እንጂ ለሷ አይደለም። ምንድነው ከእህትሽ ጋር 24 ሰዓት ማውራት? ምንድነው ከእናትሽ ጋር ይሄን ያህል እንደዚህ መሆን? እቺኛዋ ጓደኛሽ አትመቸኝም፣ የምትቀናብሽ ይመስለኛል። እቺኛዋ እያት እስቲ ምንም ላይ ራሷ እንኳን ምንም ነገር የሌላት አንቺን ልትመክር አትበቃም ምናምን እያለ በህይወትሽ ውስጥ ያሉ ሰዎች ጋር ያለሽን ሪሌሽንሺፕ ኩዌስችን እንድታደርጊ ዳውት እንድታደርጊ እና ጥያቄ ውስጥ እንድትከቺ የሚያደርግሽ ከሆነ ቆም ብለሽ ማሰብ አለብሽ። አት ዘ ኤንድ ኦፍ ዘ ዴይ መቼም ሪሌሽንሺፕ ውስጥ ያለን ሰዎች በእድሜ ከፍ ያለንን የበሰልነን ተብሎ ይጠበቃል። መቼ ህፃናቶች አይደሉም ሪሌሽንሺፕ ውስጥ ያሉት እና እንደ ራስሽ አይምሮ ኦኬ እኔ ህይወት ውስጥ የሚጠቅሙኝ ሰዎች እነማን ናቸው? እውነትም እነዚህ ሰዎች ጓደኞቼ፣ ቤተሰቦቼ የሚጎዳኝን ነገር ነው እየመከሩኝ ያሉት ወይስ እውነታውን ነው እየነገሩኝ ያሉት ብለን ማለት አለብን። አይሶሌሽን ለጥቃት አድራሾች የሚጠቅማቸው ነገር ምንድነው? ሰፖርት ሲስተም እንዳይኖርሽ ነው የሚያደርጉሽ። ከቤተሰብሽ ከጓደኞችሽ ከምናምን ተጣልተሽ ብቻሽን ከሆንሽ በኋላ ምንም አይነት ጥቃት ቢደርስብሽ ሄደሽ እንደዚህ አይነት ጥቃት ደርሶብኛል፣ እንደዚህ ሆኛለሁኝ ድረሱልኝ የምትዩ ሰው ታጫለሽ። ያ ደግሞ ለነሱ የትም እንደማትሄጂና ዋትኤቨር አቢዩዝ ዩ ቴክ የትም ማምለጫ እንደሌለሽ አይነት ምቾት ውስጥ እንዲገቡ ያደርጋቸዋል ማለት ነው። ሶ ኖ ማተር ዋት ምንም ነገር ተፈጠረ ምንም አንድም ሰው ይሁን ሰፖርት ሲስተም ያስፈልግሻል። ብቻሽን የሚነጥልሽ አይነት ከሆነ ቆም ብለሽ ያንን ሪሌሽንሺፕ መጠየቅ አለብሽ። ምናልባት ህይወትሽ ውስጥ ያሉ ጓደኞች በጥሩ ጎኖ ስታዩ ህይወትሽ ውስጥ ያሉ ጓደኞች ወይ ቤተሰቦችሽ ምናምን የማይሆን ምክር ሊመክሩሽ ይችሉ ይሆናል፣ ወይም ከፍቅርሽ ጋር ወይም ከትዳርሽ ጋር የሚጻረር ነገር ሊመክሩሽ ይችሉ ይሆናል። ያ ግን የሚሆነው የፍቅር አጋርሽ ወይም የትዳር አጋርሽ ጤናማ ሲሆን ነው። ጤናማ ሆኖ እዚህ ጋር ኔጌቲቭ ነገር የሚነግሩሽ ከሆነ ኦኬ ብለሽ የትኛው ቶክሲክ የትኛው ጤናማ እንደሆነ አንቺ ታውቂያለሽ። ነገር ግን እዚህ ጋር ቶክሲክ ነገር እያለ በዚህ ጋር ያለውን ፖዚቲቭ ነገር ግን ሊያጠፋብሽ የሚሞክር ከዛ ሊነጥልሽ የሚሞክር ከሆነ ይሄ የጥቃት አንዱ ምልክት ነው። ሰው ዛሬ ላይ ነው መንቃት ያለብሽ ማለት ነው። ሶስተኛው ምልክት ደግሞ የወሲባዊ ግፊት ወይም ጥቃት ነው። አንፎርቹኔትሊ በሚያሳዝን መልኩ እኔ እንኳን እስከዛሬ ድረስ ያጋጠሙኝ አብዛኛዎቹ ሴቶች የመጀመሪያው የወሲባዊ ግንኙነታቸው በግድ እንደሆነ ነው። ብዙ ሰዎች መቼም አካባቢያችሁ ላይ ያሉትን ሴቶች ጠይቁ ወይም ራሳችሁን መጠየቅ ትችላላችሁ። እና ይሄ አንዳንድ ጊዜ ማስገደድ በኃይልም ላይሆን ይችላል፣ በማስጨነቅ ሊሆን ይችላል። አትወጂኝም፣ አትፈልጊኝም፣ ለምንድን ነው ካልሆነ ትቼሽ እሄዳለሁ ምናምን ከሚለው ጀምሮ እስከ ፊዚካል ግዳጅ ድረስ እጅሽን ተይዘሽ ታንቀሽ ወይም ምናምን የሚደረግብሽ ከሆነ ያ ነገር በአጠቃላይ ከአንቺ ፈቃድ ውጪ የሆነ የወሲባዊ ግንኙነት እንድታደርጊ የምትገደጅ ከሆነ ይሄ የጥቃት ምልክት ነው። እንዳልኳችሁ እኛ ማህበረሰብ ውስጥ ኖርማላይዝ ከተደረጉት ነገሮች መካከል አንዱ ይሄ ነው። ፍቅረኛሽ እስከሆነ ድረስ ባለቤትሽ እስከሆነ ድረስ አንቺ ፈለግሽ አልፈለግሽ ዳዝንት ማተር። ምክንያቱም አንድ ላይ እስከሆናችሁ ድረስ ያህንን ፍላጎቱን የማሟላትና ያህን ለዛ ፍላጎቱ ኬተር የማድረግ ግዴታ እንዳለብሽ ነው የሚታሰበው። በቃ ይሄ ኖርማል ነገር ነው። ግን ኖርማል አይደል። ኢትስ ኖት ኖርማል። ወሲባዊ ግንኙነቶች የሁለት ሰዎች በሁለት ሰዎች ፈቃድ ውስጥ የተመሰረተና ሁለት ሰዎች እንዲደሰቱበትና እንዲረኩበት የተፈጠረ ነገር ነው እንጂ አንድ ሰው የሚያደርገው አንድ ሰው ደግሞ የሚደረግበት ነገር አይደለም። ሶ ቆም ብለሽ ይሄ ሰውዬ ሁልጊዜ ፎርስ ያደርገኛል ወይ ዝግጁ ባልሆንኩበት ሰዓት
ያስጨንቀኛል ወይ ያስገድደኛል ወይ ያለ ፍላጎቴ ነው ወይ አብዛኞቹን ከወሲብ ጋር የተገናኙ ነገሮችን የምናደርገው በእኔ ፍላጎት ይሄዳል ወይ ደስተኛ ነኝ ወይ በወሲባዊ ህይወቴ የሚለውን ነገር ማስተዋል አለብሽ። ጉልበት የሚጠቀም ከሆነ ኃይል የሚጠቀም ከሆነ ከፈቃድሽና ከፍላጎትሽ ውጪ የሚሆን ከሆነ ምንን ነው የሚያሳየው? ሰልፍ ኮንትሮል እንደሌለው ነው የሚያሳየው። ሰልፍ ኮንትሮል በጣም ኢምፖርታንት ነው። እንደ ሰው አንድን ሰው ጀጅ ልናደርግበት የምንችለው ነገር ኢቭን እኔም አዘ ፐርሰን ሰዎችን ጀጅ ሳደርግ ራሳቸውን ኮንትሮል የሚያደርጉበትን መንገድ አይቼ ነው ጀጅ ማደርገው። ይህ ሰው ራሱን መግዛት ይችላል ወይ ሰውነቱን አይ ብሎ ማረጋጋት ይችላል ወይ የሚለውን ነገር ማየት ትችላላችሁ። እና በወሲባዊ ግንኙነቶችም አይ እያልሽው አልፈልግም እያልሽው በቃኝ እያልሽው ምናምን ራሱን ኮንትሮል ማድረግ እና ራሱን መግዛት የማይችል ሰው ከሆነ ነገ ፊዚካል ቫዮለንስ ላይ ወይም ደግሞ የተናደደ ቀን ወይም ይሄ ከቁጥጥር ውጪ የሆነ ቀን ፊዚካል ቫዮለንስ ሊያደርስብሽ እንደማይችል ምንም አይነት ማረጋገጫ የለሽም። ራሱን መግዛት የሚችል ሰው ሴክሹዋሊ ሰዎችን የሚያስገድድ አይነት ሰው አይደለም። ቢ ኬርፉል። ራሱን መግዛት ከማይችል ሰው ጋር ነኝ ብለሽ ራስሽን ጠይቂ። ከዚህ በኋላ ደግሞ የምነግርሽ ከስሜታዊ ሁኔታዎች ጋር የተያያዘ ነገር ነው፣ ወይም ኢሞሽናል አቢዩዝ የምንላቸው አይነቶች ማለት ነው። አንደኛው ጋዝ ላይቲንግ ነው። በሀገራችን በአማርኛ ቀጥታ ትርጉም አልተገኘለትም። በእርግጥ ጋዝ ላይቲንግ የሚለው ቃል ቀጥተኛ ኦሪጂናል እንግሊሽ ወርድም ሆኖ አልነበረም። ከጊዜ በኋላ የተለመደ አባባል ነው እና ጋዝ ላይቲንግ ማለት ምን ማለት ነው? ባጭሩ አንቺ የምታውቂያቸውን እውነታዎች፣ አንቺ የምታስታውሻቸውን ነገሮች እንዳልተፈጠሩ እንዳልሆኑ፣ አንቺ ስህተት እንደሆንሽ አንዳንድም እያበድሽ እንደሆነ ሁሉ ሊያሳምንሽ ሲሞክር አንድ ሰው ማለት ነው። ጓደኛሽም ልትሆን ትችላለች። ኢቨን በቤተሰብ ምናምን እንዲህ አይነት ነገር ይፈጠራል። ኢን ሪሌሽንሽፕ ባለሽበት የፍቅር ግንኙነት ውስጥ ወይም ባለሽበት ትዳር ውስጥ ያ ሰው ያንቺን እውነታ እየገለበጠ ደጋግሞ የሚነግርሽ ከሆነ ወይም የሆነ ወቅት ላይ የማትፈልጊው ነገር ተፈጥሮ ሊሆን ይችላል። ለምሳሌ ቅድም ስለ ወሲባዊ ግንኙነት ተነጋግረናል አይደል? ያለ ፍላጎትሽ ነው የሆነው የሆነ ነገር ያለ ፍላጎትሽ ሆኖ ይሄ ነገር ያለ ፍላጎቴ ነበር ብለሽ አንቺ የምታስታውሺው ያለ ፍላጎትሽ እንደነበር ነው፣ ተገደሽ እንደነበር ነው። ያንን ከሱ ጋር ኮሚዩኒኬት ለማድረግ ስትሞክሪ አረ የምን ያለ ፍላጎት አንቺ ራስሽ አይደለሽ እንዴ ካልተኛን እያልሽኝ የነበረው እንደዚህ ስትይ የነበረው ሲጀመር አብረሽኝ የመጣሽው እኮ አንቺ ነሽ፣ እንደዚህ ያርግሽ እኮ አንቺ ነሽ ምናምን ብሎ ራስሽን እውነትም እኔ ነበርኩ እንዴ ሳስቸግረው የነበረው እኔ ነበርኩኝ ማለት ነው ምናምን ብለሽ ግራ እንድትጋቢ የሚያደርግሽና ያንቺን እውነታ ኮምፕሊትሊ እንዲዛባ የሚያደርግ ሰው ይሄ የአጥቂ ባህሪ አንዱ ነው። እና ሰዎች ኢንቴንሽናሊ አንኢንቴንሽናሊ አንዳንድ ሰዎች በደንብ በስነ ስርዓት የተካኑበት ሰዎች አሉ፣ ማኒፑሌሽን ታክቲክ ስለሆነ ማለት ነው። አንዳንድ ሰዎች ደግሞ ውሸትና ይሄ ምንድነው ማጭበርበር ባህሪያቸው የሆነ ሰዎች ደግሞ they can't help themselves በቃ የራሳቸውን ነገር እንዳይታወቅባቸው ሲሉ አንቺን ነገሮች እየፈጠርሽ እንደሆነ ነው አይምሮሽን የሚያሳምኑሽ ማለት ፈጥረሽ ነው እንጂ አይ ዶንት ቲንክ እንደዛ ጮኩብሽ፣ ኧረ ተሳስተሻል፣ እኔ በባህሪ እያወቅሽኝ እኔም አልጮህም፣ ሲጀመር እኔ አንቺን ገፍትሬ በጥፊ ምናምን በፍጹም በቃ ምናምን ይልሻልና ኦኬ ምናምን እያልሽ የራስሽን እውነታ እየተወዣበረብሽ ነው የሚሄደው ማለት ነው። እንደዚህ አይነት ምልክቶች አሉ የሉም የሚለውን አይንሽን ግልጥ አድርገሽ ማየት መቻል አለብሽ። ከዚሁም ጋር ተያይዞ ደግሞ ስሜቶቻችንን ኢንቫሊዴት ማድረግ ወይም ደግሞ ትክክል እንዳልሆኑ የሚሰሙኝ ስሜቶች ውስጥ ያሉት ነገሮች እውነታዎች ትክክል እንዳልሆኑ እንዲሰማኝ የሚያደርግም ሰው አለ አንዳንድ ጊዜ። ያ ማለት ምን ማለት ነው? ምናልባት ፍላጎቶቼን ስገልጽ በዚህ ምክንያት የተሰማኝ ነገር ይሄ ነው፣ ለዚህ ነገር እንደዚህ ላደረከው ነገር በዚህ መልኩ ነው የሚሰማኝ፣ የኔ እውነታ ይሄ ነው ብለን በምናስረዳበት ሰዓት አረ እንደዛማ አልተሰማ። አንዳንድ ሰው ኮምፕሊትሊ ጭራሽ የተሰማችሁን ነገር እንደዛማ አልተሰማሽ ብሎ ጭራሽ አንቺ የተሰማሽን ነገር ሊነግርሽና ሊያስረዳሽ ወይም ምን ሊሰማሽ እንደሚገባ ሊያሳምንሽ የሚሞክር ሰው አለ። እና የሚሰማሽን ስሜት እንደ ልብሽ የማትገልጭበት ከሆነ አልፎ ተርፎ ስሜቶችሽን ጭራሽ ሊቀለብስልሽና እሱ ሊያስረዳሽ የሚሞክር አይነት ከሆነ የጋዝ ላይቲንግ
ምልክት ነው ማለት ነው። ይሄማ ፊልም ላይ እያየሽው ነው። ይሄን ደግሞ ከየት ሰምተሽ ነው? ይሄን ደግሞ ማን ሲል አየሽ? በማን ቤት ደግሞ አየሽ? ምናምን ብሎ አንቺ የምትፈልጊያቸውን ፍላጎቶችና አንቺ የሚሰሙሽ ነገሮች ትክክል እንዳልሆኑ እውነታ እንደሌላቸው ፈጥረሽ እያወራሽ እንደሆነ አይነት ስሜት እንዲሰማሽ የሚያደርግ ከሆነ የጋዝ ላይቲንግ ምልክት ስለሆነ ይሄንንም በደንብ ነቅተሽ መከታተል ይኖርብሻል። ሌላኛው እንደዚሁ ስሜታዊ ጥቃት ጋር ተያይዞ የሚነሳው ነገር ብዙ ጊዜ ጥፋተኝነት እንዲሰማሽ የማድረግና ኃላፊነትን ያለ መውሰድ ባህሪ የሚታይበት ከሆነ ነው። ጥፋተኝነት እንዲሰማሽ ማለት ምን ማለት ነው? ለማንኛውም ለሚፈጠረው ነገር ኢቭን በተፈጠረ ጉዳይ አንቺ ላይ በደረሰብሽ ጥቃት ወይም ደግሞ አንቺ ላይ በሆነብሽ ነገር ለሚሰማሽ ነገር ወይም በዛ ምክንያት ለመጣ ነገር አንቺ ባለ ጥፋቷ እንደሆነሽ እኔ እኮ አንቺ ነሽ እንጂ እኔ እኮ በባህሪ እንደዚህ አይደለሁም የሚሉ ሰዎች እኮ አሉ አይደል? አንቺ እኮ ነሽ የምታናድጂኝ፣ በቃ ከቁጥጥር ውጭ እንደሆን እኮ የምታደርጊኝ አንቺ ነሽ፣ ያለ ባህሪ እኮ ነው የምታስጮኝ፣ እኔ እኮ ተሳዳቢ አይደለሁ፣ እኔ እኮ እንደዚህ ምናምን ብሎ አንቺ ነሽ ራስሽን ስለማጠብቂ እኮ ነው፣ ለምንድን ነው እንደዚህ የማትሆኚው ምናምን ብሎ ሁሉን ነገር ያንቺ ጥፋት እንደሆነ የሚያደርገው ከሆነ በጣም መጠንቀቅ አለብሽ። እንዲሁም ደግሞ አንቺን ጥፋተኝነት እንዲሰማሽ አድርጎ የሆነ ጥቅም ካንቺ ለማግኘት የሚሞክር ከሆነ ለምሳሌ በወሲባዊው ግንኙነት እንምጣ። ለምሳሌ ምናልባት አንቺ ዝግጁ አይደለሽም ሊሆን ይችላል፣ አትፈልጊም ሊሆን ይችላል፣ የተለያዩ ምክንያቶች ሊኖርሽ ይችላሉ ወሲብ መፈጸም የማትፈልጊበት። ነገር ግን ጥፋተኝነት ተሰምቶሽ አብረሽው እንድትተኚ ሊያስገድድሽ ይችላል። ያ ማለት ምን ማለት ነው? አትወጂኝም፣ አትፈልጊኝም ማለት ነው። እኔ እንደዚህ እያረኩልሽ ትቼሽ እንዴት ነው የምትፈልጊው ማለት ነው። እኔ እንደዚህ እየሆንኩልሽ ከእንትና ጋር እንደዚህ አርግሽ የለ ለምን ከኔ ጋር ለምን እንደዚህ ይሄ እውነትም ለምንድን ነው እኔ ነኝ እኮ ጥፋተኛዋ ብለሽ እንድታስቢ የሚያደርጉሽን ነገሮች የሚያደርግ ከሆነ ሁሉ ነገር ያንቺ ጥፋት እንደሆነ የሚያደርግ ከሆነ አደገኛ ምልክት ነው። ከዛም ጋር ተያይዞ ደግሞ ወደ አንቺ የሚመጣ ለራሱም ጥፋቶች ወደ አንቺ ከሆነ ሁሉን ነገር የሚያዞረውና ኃላፊነት የማይወስድ ከሆነ እንዳልኳችሁ በፍቅር ግንኙነት ብቻ ሳይሆን በአጠቃላይ በህይወታችን ውስጥ ከዚህ በፊትም ብዙ ጊዜ ብለናል፣ ኃላፊነት የማይወስዱ ሰዎች ህይወታችን ውስጥ ባይኖሩ ይመረጣል። ምክንያቱም እኛ ኦልሬዲ የራሳችን እኮ ኃላፊነቶች አሉብን፣ የራሳችን ጥፋቶች ይኖሩብናል፣ የራሳችን ችግሮች፣ የራሳችን ትራውማዎች ምናምን ይኖሩብናል። ከሱ አልፎ ተርፎ ደግሞ ለሰዎች ጥፋቶች፣ ለሰዎች ችግሮች ኃላፊነት እንድንወስድ የሚያስገድዱን ከሆነ በጣም ትከሻችን እየጎበጠና ወደታች እየዘቀጥን ነው የምንመጣው፣ ራሳችንን እስከምናጣው ድረስ ነው የምንሆነው። ስለዚህ ኃላፊነት የማይወስድ ከሆነ የችግሮች ሁሉ መንስኤ አንቺ እንደሆንሽ፣ ጥፋተኛው አንቺ እንደሆንሽ፣ በአንቺ ምክንያት እየሆነ እንደሆነ በጣም ብዙ ጊዜ የሚታየው ይሄ ነው። በአንቺ ምክንያት ነው የሆነው፣ ይሄ እንደሚሆነው በአንቺ ምክንያት ነው፣ ቺት ማረግብሽ በአንቺ ምክንያት ነው፣ የምደበድብሽ በአንቺ ምክንያት ነው፣ አንቺ እንዲህ ስለሆንሽ ነው፣ አንቺ እንዲህ ስለሆንሽ ነው። ለራሱ አክሽኖች፣ ለራሱ ሰብአዊ ያልሆኑ ባህሪዎች ጥፋተኛ የሚያደርግሽ አንቺን ከሆነ ነገ ደግሞ ከሚመጣው ነገር ማረጋገጫ ስለሌለሽ እንድታመንጪ ነው መመክርሽ። ሌላኛው ነገር ኩርፊያ ነው። አገን ኩርፊያ እንደ ኖርማል ነገር ይቆጠራል እኛ ጋር ነው። ተኳርፎ መኖር ኖርማል ነው። አንዳንድ ሃውስሆልድ ውስጥ በቃ ጸጥ ተባብሎ የሆነ ቀዝቃዛ ቤት ውስጥ የምንኖር በጣም ብዙ ሰዎች አለን እና ኩርፊያ ራሱ የኮንትሮል ሜካኒዝም ነው፣ ወይም ደግሞ ሰዎችን የምንቆጣጠርበት ሜካኒዝም ነው። አንዳንድ ሰዎች በቃ እንደዚህ ግድግዳ ይሰሩባቸዋል እና በጣም እንዲጨንቅሽ ይሆናል። ቤትሽ የፍርሃት ቦታ እንዲሆን ዋኪንግ ኦን ኤግሼልስ የሚባል አባባል አለ። በጣም የምወደው እኔ እንጃ አማርኛ አቻው ምን እንደሆነ አላውቅም፣ ግን ዋኪንግ ኦን ኤግሼልስ ማለት ይሄ መሬት ላይ የእንቁላል ቅርፊት ኖሮ እሱ ላይ ስትራመዱ ይሄ ድምጽ እንዳያወጣ የምትሳቀቁት ሰቀቀን አለ አይደል? እንደዛ አይነት የሰቀቀን ኑሮ ማለት ነው። ኩርፊያ ያለበት ኑሮ ማለት ስትወጪ ስትገቢ ፊቱን ግድግዳ አድርጎ ክስክስ አድርጎ የሚጠብቅሽ ከሆነ መቼ ይሆን የሚያዋራኝ፣ መቼ ይሆን የሚተውልኝ ምናምን እያልሽ እሱ ለሚፈልጋቸው ፍላጎቶች፣ እሱ ለሚያስገድድሽ ነገሮች ቤንድ እንድታረጊና እሺ ብለሽ ሰብሚት እንድታደርጊ የሚያደርግሽ ሰዎች አሉ። በሱ ስሜት ቁጥጥር ውስጥ እንድትሆኝ የሚያደርጓሉ። ዛሬ ያኮርፍሻል፣ ከዛም አልፎ ተርፎ ነገ ደግሞ ምንም እንዳልተፈጠረ የተፈጠሩት ነገሮች አድሬስ ሳይደረጉ ደግሞ ብድግ ብሎ ምንም እንዳልተፈጠረ የሚሆን ከሆነ ይሄ የስሜት መዋዠቅ የሚታይበት ከሆነና ኮንስታንትሊ የሚያኮርፍሽ ከሆነ
ለወራት የሚኮራረፉ ሰዎች አጋጥሞኝ ያውቃሉ። ላይ አንድ ወር ምናምን ጸጥ ነው በቃ ሲወጣ የሆነ ሌላ ሰው ካለ ከዛ ሰው ጋር አውርቶ ወይ ምናምን ፔትስ ምናምን ካሉ ቤት ውስጥ ፔቶቹን ፔት አድርጎ ዋቴቨር አንቺን ዝግት አድርጎሽ ኦልሞስት ኤግዚስት እንደማታደርጊ that's emotional manipulation እና emotional abuse ነው። ኖርማል ስለተደረገ ነው ኖርማል የሚመስለን። it's not normal at all። ጸብ ከተፈጠረ ወይም አለመግባባት ከተፈጠረ ከአንድ ቀን በላይ መዝለል የለበትም። የኮሚዩኒኬሽን ዋናው ስፔሻሊ ሜሬጅ ውስጥ ያለ ሪሌሽንሺፕ ውስጥ ያለ የኮሚዩኒኬሽን ዋናው ነምበር 1 ሩል እሱ ነው። ዶንት ጎ ቱ ቤድ አንግሪ አይደል የሚባለው? ተኳርፋችሁ አትተኙ እኮ ነው የሚባለው። እንኳንም ለወራት የዘለቀ መኳረፍ ይቅርና አንድ አዳር እንኳን አትደሩ ነው የሚባለው። ተኳርፋችሁ የሆነች ቀን ከዘለለ በኋላ አንቺ ራሱ ሰቀቀን እንዴት ብዬ ላናግረው፣ እንዴት ብዬ ይሄን ጸጥታ ልስበረው፣ እንዴት ብዬ ላስደስተውና ይሄን ነገር ይተወልኝ፣ ወይስ ደግሞ ከዚህ ከኩርፊያ ያለፈ ሌላ ነገር ያደርግ ይሆን፣ ምን እያሰበ ይሆን ምናምን እያልሽ እንድትጨነቂ የሚያደርግሽ ሰው ከሆነ ከጎንሽ ያለው ኢትስ ኖት ኖርማል ቢሄቪየር፣ ጤናማ አይደለም። የጥቃት የተሞላበት ሪሌሽንሺፕ ተራ የሚባል አይነት ግን ተራ ያልሆነ ምልክት ነው። ከዛም ጋር ተያይዞ ደግሞ ላቭ ቦምቢንግ እና ዲቫሉዌሽን የሚባል ነገር አለ። ላቭ ቦምቢንግ ማለት ምን ማለት ነው? ድንገት በቃ ሞት ኩልሽ። አንፎርቹኔትሊ በጣም ብዙ ጥቃት የሚሞላባቸው ሪሌሽንሺፖች አጀማመራቸው ሞት ኩልሽ፣ ተሰቀል ኩልሽ፣ ያለ አንቺ መኖር አልችልም፣ በቃ ያለ አንቺ መኖር አልችልም፣ አንቺ ነሽ ለእኔ፣ ካላንቺ ሰው አላይም አልሰማም ምናምን ነው። በጣም ይወደኛል ብለን ከገባም በኋላ ልክ የሆነ ነገር ሲፈጠር እኔም አልኖርም፣ አንቺም አትኖሪም፣ አንቺን አጥቼ መኖር አልችልም፣ እንደዚህ በዚህ ወጥቶ ምናምን ተብሎ ለእኔ ካልሆንሽ ለማንም አትሆኝም ተብሎ ሴቶች የሚሞቱት፣ አሲድ የሚደፋባቸው፣ አይናቸው የሚጠፋው፣ ብዙ ጥቃት የሚደርስባቸው በእንደዚህ አይነት ሁኔታ የተጀመሩ ሪሌሽንሺፖች ናቸው። የሚመስለን ሞት ኩልሽ ፈረጥ ኩልሽ ሲባል በቃ እንዲህ አይነት ፍቅርማ መቼም አላገኝም ምናምን ብለን ነው የምናስበው። that's a form of love bombing። love bombing ማለት ይሄ ከልክ ያለፈ ፍቅር ላይሽ ላይ እንደ ቦምብ ሲወረውርብሽ ማለት ነው። በቃ ከአቅምሽ በላይ ኦቨርዌልምድ ትሆኛለሽ ማለት ነው። በቃ ምናምን ስትይ መጨረሻ ላይ ደግሞ እንደ ምንድነው ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ ሲባል ሰምተሽ ከሆነ አለልኪስ ከሄደ በኋላ አወዳደቁ የማያምር ነው የሚሆነው። ሶ ሜክ ሹር ሁሉ ነገር ባላንስ እንዳለው። ያላንቺ ህይወት የለኝም ምናምን ሲል that's a red flag። ትክክል አይደለም። እንዴት ያለ እኔ ህይወት እንዴት አይኖረውም? ከኔ ውጪ እንዴት ህይወት የለውም? ማለት ኮንስታንትሊ እኔም ብቻ እንዴት ሊል ይችላል? that's not normal። አንቺስ የምትፈልጊው ሰው የራሱ ዓለም ያለው፣ የራሱ ዓላማ ያለው፣ የራሱ ህይወት ያለው someone who has something going on in his life እና ሌሎች ፓሽኖች ያሉት፣ ጓደኞች ያሉት፣ ጥሩ ሰርክል ያለው፣ ለቤተሰቡም ለስራውም ለምናምኑም ፍቅር መስጠት የሚችል ነው ወይስ አንቺ ነሽ ህይወቴ መውጫ መግቢያዬ እንትኔ ምናምን የሚልሽ ሰው ነው? that's not normal behavior። እንዳልኩሽ ካልሞት ኩልሽ ከተባለ በኋላ መጨረሻ ደግሞ ካልገደልኩሽ ይመጣል። so please እንዲህ አይነት ምልክቶችንም ዝም ብለሽ እንዳታልፊ። ሌሎቹ ምልክቶች ደግሞ ከራስ መተማመንሽ ጋር በተያያዘ የሚደረጉ ጥቃቶች ናቸው። እነዚህም ኖርማል ይደረጋሉ። አንዳንድ ባልና ሚስቶች ወይም አንዳንድ የፍቅር ሪሌሽንሺፕ ውስጥ ያሉ ሰዎች ሰው ፊት እንኳን በጣም የሚያዋርድ ምናምን አይነት ነገር ሲባባሉ እንሰማለን እና እነሱ አመላቸው ነው ምናምን ብለን የምንተዋቸው ይሆናል። ግን እንደዛ የሚባል አመል የሚባል ነገር የለም። ኮንስታንትሊ ከሰው ጋር የሚያወዳድርሽ ከሆነ የድሮ ፍቅረኛዬ እኮ እንዳንቺ መሰለች እንደዚህ ነበረች እኮ ሚልሽ ከሆነ ከእናቱ ጋር የሚያወዳድርሽ ከሆነ አንቺ እንደ እናቴ መቼም አትሆኝም፣ እናቴ በዚህ ወጥ ይሄ አንቺ እንደ ሰው እስከዚህ ሰዓት ድረስ እስከዚህ እድሜሽ ድረስ የሰራሽው የገነባሽው ማንነት አለሽ፣ የለፋሽበት ነገር አለ። ዛሬ እሱ ደርሶ እንደ ይሄ እንዴት ነው እንደ እንትን ታውቃላችሁ አይደል? ድንጋይ ሲጠረብ ትንሽ እስኪያክል ድረስ ከስር ከላይ ይነሳለት የለ? ልክ እንደዛ ማንነትሽን እየሸረሸረ የሚሄድ ቃላቶችን የሚነግርሽ ከሆነ ከሰው ጋር የሚያወዳድርሽ ከሆነ ህልምሽን ስኬትሽን የሚያጣጥልብሽ ከሆነ ምን እባክሽ አሁን ይሄ ስራ ነው ምናምን ወተሽ ስትገቢ አሁን ሰራው ብለሽ ነው እንደዚህ አርገሽ ነው ስታልም ያይ ይሆንልሻል ብለሽ ነው አርፈሽ ብትቀመጪ ነው የሚሻልሽ የሚልሽ ከሆነ ለራስሽ የተሻለ ነገር ባሰብሽ ቁጥር አንደርማይን የሚያደርግሽ ወደ ታች የሚያደርግሽ ከሆነ ያሳካሻቸውን ነገሮች የሚያጥላላብሽ ከሆነ እነዛን ነገሮች መጠንቀቅ አለብሽ።
ከዛም ደግሞ ለሪሌሽንሺፑ ትልቅ ዋጋ የምትሰጪ ከሆነ በሪሌሽንሺፑ የሚያስፈራራሽ ከሆነ ሌላ እንደኔ የሚወድሽ እኮ አታገኝም። ስለዚህ ጸባይሽን ካላሳመርሽ፣ ካልተስተካከልሽ፣ እንደዚህ ሆነ እንዲህ እንደምልሽ ካልሆንሽ፣ ኮንትሮል መደረግ የማትቺ ከሆነ ትቼሽ ነው የሚሄደው እያለ ኢሞሽናሊ የሚያስፈራራሽ ከሆነ መጠንቀቅ አለብሽ። በመጨረሻም ደግሞ ልልሽ የምፈልገው ማስፈራራት ነው። የሚያስፈራራሽ ከሆነ ኢን ኤኒ ካፓሲቲ ቀልድም ሆነ ቁም ነገርም ሆነ ኖርማል ሰው አያስፈራራም። ኢትስ ኖት ኖርማል። ኢቨን ለሰዎች አሁን አስታራቂ ምናምን ስትነግሪ እንዲህ ብሎኝ ነበር፣ እንደዚህ አስፈራርቶኝ ነበር፣ እንደዚህ ተቆጥቶኝ ነበር፣ እንደዚህ ምናምን ስትይ ኧረ እባክሽ ምን እንደ ያደርገው እሱ እንደሚወድሽ እያወቅሽ እንደ ልጆችሽ አባት አይደል እንደ የሁሉ አመት አብራችሁ ቆይታችሁ የለ እንደ ምናምን ብሎ ሰው ሊያጣጥልብሽ ይችላል። ግን የሚወድሽ ሰው አያስፈራራም። ብዙ ጥቃቶች፣ በጣም ብዙ ጥቃቶች በተለይ እንዳልኳችሁ በፍቅር ግንኙነት ውስጥ ባሉ ሰዎች መካከል በፍቅር አጋር ወይም በትዳር አጋር ምክንያት የሚፈጠሩ ጥቃቶች መጀመሪያ በቃላት ተሰንዝረው ነበረ የተተው በቃ መቼ የማያደርገውም ተብለው የተተው ነገሮች ናቸው መጨረሻ ላይ የሚመጡት። ስታስቡት ምንድነው ሰው የአፉን ፍሬ ይበላል ነው አይደለ የሚባለው? ኢቭን መጽሐፍ ቅዱስም እንደዛ ይላል ይመስለኛል። ሰው ማለት ነው። ሌላም ያበሻ አባባል አለ፣ ሆድ ያባውን ምናምን ይባላል አይደል? ብቻ ሰው ሆድ ውስጥ ያለውን ነገር፣ ልብ ውስጥ ያለውን ነገር ነው በአፉ የሚናገረው። ኖርማል ሰው እገልሻለሁ ሊል አይችልም። ኢትስ ኖት ኖርማል። በቃ ኖርማል አይደለም። እኔም ያላንቺማ መኖር ወይ አንቺ ወይ እኔ እንኖራታለን እንጂ አንላቀቅም፣ አይንሽን ነው ማጠፋሽ፣ እንደዚህ ነው የምልሽ። በጣም አብኖርማል የሆነ ቢሄቪየር ነው ይሄ። አንዴ በቂ ነው። በቃ አንድ ጊዜ እንደዛ አይነት ነገሮች የሚናገርሽ ከሆነ በቂ ነው። ነገር ለልጆች ወይም ለቤተሰቦች ለጓደኞችሽ ጸጸት ከመሆን መቼም እግዚአብሔር ይጠብቃል። እውነት ለመናገር እንደ ሴት ከጸሎቶቻችን መሀል አንዱና ትልቁ ጸሎታችን ይሄ ነው። በቃ በሰው እጅ እንዳንጠፋ ወይም ለአጥቂ እግዚአብሔር አሳልፎ እንዳይሰጠን ጸሎታችን ነው። ምንም ማድረግ አንችልም። ግን ከጸሎት በዘለለ ግን ብልህ መሆን አለብሽ። አንፎርቹኔትሊ የኛ ማህበረሰብ ውስጥ ብልህ ሴት የምትባለው ራሷን መርጣ ሸሽታ ራሷን የምታድን ሴት ሳትሆን ከሆነ ቶክሲክ ሰውዬ ጋር፣ ከሆነ ጥቃት አድራሲ ሰውዬ ጋር፣ ከሆነ ሱሰኛና ለህይወቷን ለነፍሷን ከማይጠቅማት ሰውዬ ጋር ተጣብቃ ያንን ሰው ለመቀየር ስትሞክር ነው ብልህ ሴት የምትባለው። እንዴ ሴት ልጅ አይደለሽ? ብልህ አይደለሽ እንዴ? የእሱን ባህሪ መቀየር ያቅትሻል? እሱን ማሻሻል ያቅትሻል? እሱን እንደምትፈልጊው ማድረግ ያቅትሻል? ብሎ ሽማግሌና ጎረቤት እንደዛ ሊልሽ ይሞክራል። ብልህ ሴት ግን ህይወቷን ነው የምታስቀድመው፣ በህይወት መኖሯን ነው የምታስቀድመው። ምንም ይሁን ያለሽን ነገር ይዘሽ ፍሮም ስክራች ዛሬ ላይ መጀመር ትችያለሽ። በህይወትን መኖርን የመሰለ ነገር የለም። ነገ ሌላ ቀን ነው። ስለዚህ የሚያስፈራራሽ ከሆነ ዛሬውን ወስኚ። ቢካዝ ዛሬ ያስፈራራሽ ነገ ቴስት እያደረገሽ ነው። ባይዘዌይ ቴስት ነው የሚያደርጉት። ምን ያህሉን ትችለኛለሽ ብለው ነው የሚያስቡት። ኦኬ ቴስት ነው የሚያደርግሽ። መጀመሪያ ይሄ በትንሽ ወላ ትንንሽ ዶዝ ይሰጥሽና እስካሁን ያወራናቸውን ነገሮች እያደረገ ስትቺ በቃ አይዘር መሄጃ የለሽም ወይ ደግሞ you don't have a backbone ኖ ብለሽ የምትቆሚበት ለራስሽ የምትሟገችበት ጥንካሬ የለሽም ምናምን ብሎ ስለሆነ የሚደመድመው ለትንንሹ ቴስት ካረገሽ በኋላ መጨረሻ ላይ የማትመልሽው ጥቃት ውስጥ እንድትገቢ ትሆኛለሽ። ሶ ያንቺ ጥፋት አይደለም። ሌላ መዝጊያ ላይ ማለት የምፈልገው ነገር ማንኛውም ጥቃት፣ ማንኛውም አይነት ሴቶች ላይ የሚደርስ እስከ ህይወት መጥፋት ድረስ የሚደርስ ነገር በምንም አይነት ሁኔታ የተጠቂ ጥፋት ሊሆን አይችልም። ኢትስ ኖት ዮር ፎልት። ሰዎች ጀጅ ያደርጉኛል ብለሽ ልታስቢ ትችላለሽ። ማን ከኛ እምቢ ብለሽን ማን አግቢ ያለሽ ልባል እችላለሁ። ያኔ ጓደኞች እያለን ስነግርሽ እምቢ ብለሽ ማን ከሱ ጋር ሁኛ ያለሽ ልባል እችላለሁ ልትይ ትችላለሽ። ጎረቤትስ ምን ይለኛል፣ ሰው ምን ይለኛል፣ ይሁሉ የቆየውበትን ነገር ትቼ ሲል ልትይ ትችላለሽ። ግን በህይወት ቆይና ይበሉሽ። በህይወት ኑሪና ሰው ይማሽ ከፈለግ በህይወት ኑሪና ተቸገሪ። በቃ ድህነትም ከሆነ ደህይ፣ ግን በህይወት መኖር ይበልጣል። ሶ እሱ ነው ልላችሁ የምፈልገው። እግዚአብሔር መቼም ይጠብቃችሁ ይጠብቀን። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ከወደዳችሁት ላይክ አድርጉ። ለቤተሰብ፣ ለጎረቤት፣ ለእህት፣ ለጓደኛ፣ ለዘመድ ይጠቅማል ካላችሁ ሼር አድርጉ። እንዲሁም ደግሞ ከዚህ በኋላ የምንሰራቸው ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግ ደውሏን ተጫኗት። እኔ ምህረት ነኝ።